ደሞ ስከፍተው ወዲያው የተላከልን ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል የራስን ሳትኖር በሰው ህይወት ትጀምራለህ። ታሪክ አርቲስት ገሊት ምን በላች በሚል ዜና ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው በጣም አንዳንድ ሰው ተረብሾ ይውላል። ለምንድን ነው የሚረብሸኝ? ይሄ በጣም የምቸገርበት ነው። የራሱን ረብሻ እዛው ይቻለው። እኔ አእምሮ የጸጥ ያለ ነው በጣም እና ደሞ ስከፍተው ወዲያው የተላከልን ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ሲደወልም ሳይም እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም አልችልም እንጂ እስከ መመርጥ ደርሻለሁ። ይረብሻል። ኖቲፊኬሽኑ ሜሴጁ ምናምኑ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮኔክት አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው። አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ። ታሪክ አርቲስት ገሊት ምን በላች በሚል ዜና በማያገባ በሰው ህይወት ጀመርክ። ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስልታስብ ነው የምትኖረው። ሞትክ ማለት ነው እዛ ላይ። በቃ አንተ ቀን አይደለም ያገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። እዚህ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። ይሄ በጣምና ከገጠር ልክ መርካቶ ማለት እንደመወርወር እንደማለት ነው። ልም ካለ እንትን ውስጥ ገጠር ውስጥ ምንም ነገር ማይታይ ቦታ ኒውዮርክ ውስጥ እንደመግባት ኒውዮርክ ጫካ ግራ ይጋባል ሰውየው። በቃ መኪናው ፒር ሲልበት ምናምን ለምሳሌ አንተ ኤሊየን ከተማ እንደመግባት ማለት ነው። በቃ አልፋ ቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው። አስበው እስቲ ከመረጋጋት ወደዛ ውስጥ ገባለህ። በቃ ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። ቃሊያ ለሰው እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። በጣም አንዳንድ ሰው ተረብሾ ይውላል። ለምንድን ነው የሚረብሸኝ? ይሄ በጣም የምቸገርበት ነው። የራሱን ረብሻ እዛው ይቻለው። እኔ አእምሮ የጸጥ ያለ ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል? ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለ ሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን። ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር በማን ዜና በማያገባህ ቃለም ሄደ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ፈዞ አንዳንዱ እዛው አልጋ ውስጥ ይቀልጣል። አንዳንዱ በጣም ብዙ ነው እንጂ እዛው ሳይነቃ እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለም ሳላቀው 3 ሰዓት ቁጭ ብዬ ያያያዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል።
ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል ይሄ ሰውና ጥቅም የለውም። ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ ምን ይመለከተኛል? አሁን መጀመሪያ ራስህን ነው ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣው። የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም ነው። አይምሮ ይዛባል። ካንዱ ውጥረት ወደ ሌላው ውጥረት፣ ካንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ ይሄ በጣም በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከዛ ስድስተኛው ከስልክ ምናምን ከተለየ በኋላ አልጋ ውስጥ አየን፣ ከአልጋ ወረድን፣ መጋረጃ ከፈት፣ ፀሐይ ፊታችን ታጥበን ጠዋታችንን በምስጋና መጀመር። ይሄ እንግዲህ ደስ ይላል። እቺ ትንሽ ብዙም ባልልም ሁላችንም የምናውቀው ሰባቱ መቅረዛችን 7 መቅረዞች አሉ አይደለ? እንዲህ ብለህ ስትጸልይ ነው 1 2 3 4 5 6 ከዛ አንገት አለ 7 በቃ መቅረዝን አምላክን በማመስገን መጀመር። ቀን ዘርግተህ እጅህን በጣም ደስ የሚል መብራትን አብርተህ ጧፍን ሻማህን አብርተህ ባለህ እምነት አላውቅም ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት ነው አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ ጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖር ይገባል። ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ። ውሃ አቅርበው ነው ወደ ምግብ ከመገባት ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር። እውነት ለመናገር ብዙዎቻችን ስልኩ ነው የሚቀድመው። በጣም በልጧል። ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለገንዘብና አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። ሆን ብለው እንዳረጉ ታውቃለህ። አንድ ሁክድ የሚል መጽሐፍ አንብቤ ነበር ድሮና ይህንን መጽሐፍ የሰሩ ሰዎች ለምሳሌ ቲክቶክን ፌስቡክን የፈጠሩ ሰዎች የኛን ባህሪ አጥንተው ነው ሱስ ነው ያደረጉብን። አሁን ሊትራሊ ስልክ ከኮሙኒኬሽን ዲቫይስነት አልፎ ልክ እንደ ሲጋራ፣ እንደ ጫት፣ እንደ መጠጥ ሱስ ሆኗል። ሰዎች አላስተዋሉትም እንጂ ሱስ ሆኗል። እንዲሁም አንድ ሰውዬ ሰዎች እንዲህ ብሎ ሲጠቀሙ ስልካቸውን ወስዶባቸው ሲያሳይ ኤሌ ውስጥ ዞምቢዎቹ አሉ አይደለ እንደዚህ ብሎ ምናምን የቀሩት የሆነ ድራግ አዲክት ሆኖ ምናምን ነገር ልክ እንደዚህ አይመስል የሰው ልጅን የውስጥ ፍላጎት አጠኑና ከዛ ጋር አብሮ የሚሄድ ነው እዛ ስልኮቹ ላይ ያስቀመጡት ማለት ነው። ስለዚህ ሰው ጠዋት ሲነሳ አእምሮ ስልክ ውስጥ የሆነ የሚያድነው ነገር ያለ ይመስለዋል። የሆነ ልዩ ኢንፎርሜሽን ያለ ይመስለዋል። ስክሮል ቢያደርግ ምንም ነገር የለም። ምንም ነገር እንደተባለው ሁሉ ነገር ያለው ፈጣሪያችን አምላካችን ጋር ነው። የሱን ፈቃድ ጠይቀን ውስጣችንን አረጋግተን ብንጀምር ስልክ ኖቲፊኬሽን ቼክ አድርገን ከምንጀምረው በጣም የተሻለ ቀን ይኖረናል። አባቶቻችን እንደዛ ነው። ቀንን ለማሳመር ነው። በጣም ለራስህ ስትል ነው። አጨፍግገህም ዋል ትችላለህ፣ አሳምረህም ዋል ትችላለህ። እኔ ራሴ ብዙ ጊዜ አንዳንድ ጉዳዮች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን። ምክንያቱም ጨረራ አለ ነው ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ፕሮቶኑ አብሶሉትሊ። እና ይሄ ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ እጄን ቢያንስ ይህን መርዝ ማውጣት አለብኝ። እጄ ይታመማል። ጠጠር ምናምን እንደዚህ ልጆች እንደምንቅልብሎች እንደሚጫወቱት አይነት እንደዚህ ግንድም የግዴታ ነው። አሊያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው። ስለዚህ በጣም እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው። በጣም የተረበሸ ያደርጓልና ጊዜን ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ አጠረብኝ የሚሉ ሰማሁ። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። በጣም እና አንዳንድ ሰው እንዴት 30 መጽሐፍ ትጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም። የሱ 24 ሰዓትና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው፣ አካባቢን ባርከው፣ ማገኛቸውን ወዳጆችን ሁሉ ባርካቸው፣ ምወጣበት ምገባበት ሁሉ ባንተ ሰላም፣ ባንተ ብርሃን፣ ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አምላክ። አንኳኩ ይከፈትላቸዋል። እና ምጸልየው ለራስ ብቻ አይደለም፣ ለአካባቢ፣ ለጓደኞች፣ ለመስሪያ ቤት። አሁን አንተ ማን ያዘዋል ፖድካስት ነህ፣ እዚህ ልትቀርጽ ትመጣለህ ነው። ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው። ግዴታ ነው። ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀኸዋል፣ የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊቶቻቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር። ምን ያህል ግን ኃያል ነው አሁን ያለው ነገር? ምን ያህል ፕራክቲካል ነው? አንድ ሰው ተነስቶ ፖድካስት ይሁን
ሬስቶራንት ቢዝነስ ይሁን ሰራተኞቹ ይሁን ቢባርካቸውና ጸሎት አድርጎ እግዚአብሔር ሆይ ባርክልኝ ቢል ምን ያህል ፕራክቲካል ነው? እንደው እምነት ለሌለን ሰዎች ምንም ነው። አሁን እኮ ምግብን በማየት አታውቀውም፣ በመቅመስ ነው። ስላየው ምን ሊሰጥ አይችልም። ብርቱካኑ ይምራል ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ እውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል? ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ። እናት ልጇን ቅባት ብትቀባና ለሰው በጎ መመኘት፣ ለሰው መጸለይ ለአንተም ያበረከት እንዲያድርብ ያደርጋል። ይተርፋል። ራሳችን ሞክረን እንየው ነው። እኔ እውነት ለማውራት ሰርቶልኛል። እኔ ምንም ነገር ከማድረጌ በፊት እግዚአብሔርን ስጠራው፣ አንዳንዴ ሰውም ኮች ማድረግ ሊሆን ይችላል፣ ኮንተንትም ሊሆን ይችላል። ስጠይቅ አምላኬን ከጠየቁት ካስታወስኩት ሲባረክ እኔ በግል አይቻለሁ። እና ግን ብርቱካኑ ሰዎቹ ቀምሰው ካላዩት እንደማያውቁትም የሚሰሙንም ሰዎች ካልሞከሩት በስተቀር አይገባቸውምና ባርከው ጸሎት አድርገው አመስግነው ቢጀምሩ ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ ምንም ቀላል ነገር እኮ ነው። ስልካቸው አይሁን ጌታቸው፣ መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። ሰባተኛ በጣም ጮክ በማለትና በሚረብሽ ድምፅ ቀንህን አለመጀመር። አሁንም እዚህ ውስጥ እስከዚህ ድረስ ስልክ ምናምን የለም፣ ጩኸት ምናምን የለም። ለመሰለ ድምፅ ንዝረት ነው። ባለፈው አይተናል ስለ ድምፅ ኃይል እዛ አልገባምና መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ የምንሰማው የስሜት መስካችን ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ይሄ ሁሉ ቀናችንን ሊያሳምርም ቀናችንን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ አሁን በጠዋት ብትጀምር አለቀል ቀን ሁሉ ተበጥብጦ ነው። እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ስሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 7% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሐሳብ ነው እኮ ብዙ ጊዜያችን የምንረበሸው። ያንተ ኢነርጂ ፊልድ አሪፍ ጥሩ ነው፣ ግን ሌላው ተጠዋቱን በጥብጦ የተነሳ ሰው ቀንን ሁሉ ሲበጠብጠው ይውላል። በጣም የሚያሳዝነው ነገር ይሄ ነውና አንዳንዴ የት እንሂድ ትላለህ፣ አንደ ማለት ትደርሳለህ። ሶስተኛ ኢቭን እንደው ትራፊክ ተመልከት እስቲ። የትራፊክ ጃም አይረብሽም? በቃ ቢቢ ገና ጠዋት ወደ ስራ ስትገባ እንግዲህ አስብ፣ ተነስተ እንኳን ነቅተ ስትሆን ያለው ፍጋቱ ምኑ ስታዩ ቢብ በቃ ወደዚህ ስመጣ በቃ ጭንቅንቅ ያለ ነው። ሰው ምንድነው ማድረግ የምችለው መሰለ? በቃ የሚያበሳጨኝ እንዳይኖር ጥሩ ነገር ማሰብ፣ ጥሩ ነገር በማሰብ የድሮ ሆኖ የሆነ ሲያችን እስክታልፈው ድረስ ማለት ነው። ምን ያህል ኤነርጂ እንትንህን የነርቭ ስርዓት ይወጠራል። በቃ የሚያስደነግጥ ዜና ስትሰማ ይወጠራል። ሲግናሉ ወጥረው ይላል። ወጥሮ ተላለ እንግዲህ የቴታና አልፋ ሞገድ በቃ ኮላፕስ ያደርጋል ማለት ነው እንጂ አንድ ግኝት ታገኝ ነበር በዛን ቀን ተመስጦ ውስጥ ትገባ ነበረ። ያ አይሆንም። በቃ የልብ መስክ ትርምስ ይሆናል፣ ኬዎስ ነገር ይሆናል። ስለዚህ በምትኩ ሰዎች ለስላሳ ነገር ቢጠቀሙ፣ ለስላሳ ድምጽ ጩኸት ሳይሆን ጠዋት ሲነሱ ነው። ለምሳሌ ክላሲካል ነገሮች መንፈሳዊ ከሆነ በገና ነው፣ ክራር፣ ዋሽንት ደስ ይላል። ጠዋትህ ወፎች ሲጮሁ ታይም ጠዋት እንዴት ደስ እንደሚል እና የተፈጥሮ ድምጾች ብትጠቀም ወፎች ለምሳሌ እኔ ቤት እንትን ነበር ያው ወፍ ባላረባም ድምጾቹን ግን አምጥቼ አሁን እንትን አለብኝ ተበላሸብኝ እንጂ ከፍታለሁና በጣም ደስ ይላል። ተፈጥሮ ነው የሚመስለኝ። ቢያንስ ደግሞ ትንሽዬ ውሃ አይነት አምጥቼ ውሃውን ድምጽ ሰማይ ታህት ይሆናል። የነፋስ ድምጽ የውሃ ድምጽ ነው ያረጋጋልና ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተህ ቁርስን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ ቁርስን ከበላ በኋላ እና በቃ ከዛ በኋላ ያለው በጣም ወሳኝ ጉዳይ ነው። ከዛ በኋላ መስማት። ሌላው 8ኛው የመጨረሻው ግጭት ውስጥ አለመግባት። ጠዋት ስትነሳ ይሄ ለባለ ትዳሮች ይሆናል፣ ብዙ ለላጤዎች ብዙ እንትን አይልም። አንድ ሰው ቀኑን በመጨቃጨቅ ከጀመረ ወይም ባትጨቃጨቅ ደግሞ ሜሴጅ መላክ ከጀመርክ የሚያናድድ ሜሴጅ
ገጥሞ አያውቅም? የሚያናድድ ቴክስት ልኮልህ በጠዋት አንድ ሰው ሙሉ በቃ አንተ ደግሞ የሚያናድድ ከመለስክለት ባትመልስለት ነው የሚሻለው። ለዚህኛው ጉዳይ ደግሞ ያለፉ ግጭቶችን ማስታወስ ከጀመርክ ጠዋት ስትነሳ ወይም ከሰው ጋር ተጣልተው ወይም ሰው ሰድቦ ኦር ደግሞ እንደ ጓደኛም ይሁን የሴት ጓደኛ ተጣልተው ሊሆን ይችላል። ያን ማሰብ ከጀመሩ ቀናቸው ሞተ በቃ እዛ ላይ አቁዋልና ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ሐሜት ስድብ ከጀመርክ አለቀልህ። አንተ የለህም በዛን ቀን ያንተ ቀን አሉና ምን ሆኖ ሩጫዬን ጨረስኩ የሚል ጥቅስ አለ አይደል? አንዳንድ ሩጫ መጨረስ ጥሩ ነው። አንዳንዱ አቋርጦ ወጣ ቢል ጥቅስ የለም እንጂ ቢሆን ይቻላል አይደል? ያንተ ቀን አልኖርክም። በቃ በሐሜት ጎሲፕ ከጀመርክ ቀኑ ሙሉ የሐሜት መንፈስ ነው አንተ ላይ ያለው በስድብ ከጀመርክና ቢጠነቀቁ ለራሳቸው ሲሉ እና ወዲያው ስሜት መጨነቅ ይጀምራል። የስግብግብነት ስሜት የኢጎ ከፍ ይላል። የልብ ቦታችን ይሄ ነው እንትን ይላል። ትኩረታችን ትርምስ ውስጥ ይገባል። በቃ ተተራመስክ። ስድብ ከጀመር ትርምስ ነው። በቃ ቀን ሙሉ ተተራምሶ መስሪያ ቤትን አተራምሰ ጓደኞችን አተራምሰ እንደው አንዳንድ ሰው ጭንቀቱን ይዞ እዛው ቤት ውስጥ ቢቀመጥ ምን አገባኝ በሱ መተራመስ አንተን አተራምሶ ይውላልና በጣም በጣም ከባዱ ነገር እሱ ነው። ስለዚህ የዘገየ ምላሽ ጠዋት ብንሰጥ ሜሴጅ መጣልህ አይደል? መጥፎ ነገር ምላሽ ወር አንድ ሰው በጽሁፍ የሆነ ስድብ ሰደበና በቃ ለውስጥ ሰላምን መምረጥህን ምላሽን ምሰጥ በፍቅር እንጂ በስሜታዊነት እንዳይደለ ለውስጥ ነገረው። በቃ አትመልስለት፣ ለውስጥ ነገረው። ጓደኛ አድርገው ውስጥህን ማለት ነው። ለዚህ እንትን አልሰጥም መልስ እኔ የፍቅር የሰላም እንጂ እንደዚህ አይነት ሰው አይደለሁም ብለህ ለራስህ ካነገርከው ያ መብከንከን ይቆማል እዛችሁ ሞመንት ላይ። ሌላው ደግሞ ከመናገር በፊት መጸለይ። አሁን ሚስት ለምሳሌ ብትኖር የሆነ ነገር ብትናገረው ጎረቤት ክፉ ነገር ከመመለስ በፊት ይሄ ውጥረቱ እንዲገባ አለመፍቀድ፣ ትንሽ ኮንተምፕሌት በህሊና መጸለይ። በቃ በሰላም አውለኝ ጌታዬ በቃ ቢያንስ አለ አይደለ? ቢያንስ ራስን ታተርፋለህ። የተወረወረውን እንትን የግዴታ መመለስ ያለብህ እሳት ቢነሳ በነዳጅ አይደለም በውሃ ነውና ትንሽ ሺልድ አንድ ሰው ብትናገረው ወይም ቢናገርም ትንሽ ክፉ በክፋት መልሶ እዘጋዋለሁ ማለት ነው። በሩ እኔ ውስጥ እንዳይገባ ነው። ውስጤን ነው የምነግረው። አምላኬ ሆይ በቃ በጸጋ ልሂድ፣ በሰላም ልኖር፣ ዝጋው ትለዋለህ፣ ይዘጋዋል። ያ በጣም በጣም ወሳኝ ነው። ስለዚህ በመጀመሪያው ውስጥ እንደው ክፉ ወሬዎችን ማስወገድ፣ ልባችንን በጣም ጥሩ ማድረግ። ስለዚህ የልብ መስካችን ጠንካራ ከሆነ ቀናችን ሙሉ ጠንካራ ነው። በቃ ባትሪ ፉል ሆኗል ማለት ነው። ቀን ይሄ ኤሌክትሮማግኔቲክ ፊልድ ግን እንትን ካለ ውጥረት ከሆነ ተወጥረህ ትውላለህ። ፍቅር ከሆነ ሃርመኒ ከሆነ ዙሪያ ገባ ስትገባ ስትወጣ ያ ይሆናል። በመጨረሻ ወጥተህ ፀሐይን መሞቅ። ሞባይል አይቀርም ከዚህ ሁሉ ፀሐይን መሞቅ በጣም ትልቅ ነገር ነው። ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ። ስሜት ይሻሻላል፣ የመንፈስ ጭንቀት ይርቃል፣ እንቅልፍ ውደት ይስተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። ይሄ ኃይል መስካል አይደለ? ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው። ቻርጅ አድርገህ ካልወጣ ዋጋ የለም። ሞተና ኮርቲሶል መጠን የሜላቶኒን መጠኑ ይስተካከላል። በቃ ይሄ ነው። አዲሽናል ነገር ከፈለክ ግን ቅድም ግራውንዲንግ ማድረግ ትችላለህ። ግን ግራውንዲንግ ቀን ሙሉ ምናምን አድርገህ ማመሻሹ አካባቢ ላይ ደስ ይላል። ያው ሞር ግራውንዲንግ ማድረገው ኢቭኒንግ ላይ 11 ሰዓት ከምሽቱ በኢትዮጵያ ሰዓት አቆጣጠር ምናምን ላይ ደግሞ ከስራ ስትወጣ ደግሞ ይህን ዝልህ የመጣሁን ትንሽ ታጠፈዋለህ አይነት ነው። ስለዚህ ፀሐይ መሞቅ ማንም ግን አይከለክለውም። የጠዋትን ትንሽ ብርሃን ሞቅ አድርገህ ሰውነትን አጥንትን ምናምን አይን እንዳይበላሽ ተነስ ምናምን ቢሉ አይንህን ከልለህ ነው። እንትኑ ጨረሩ ዩቪ ሬስ ነው፣ አደገኛ ነው። ግን ጀርባህን ምንም ማስመታት አንተ አይንህን መከለል። እኔ ደግሞ ሶላር ፊልተር ስላለኝ አልፎ አልፎ እንደዚህ አረቄ ፀሐይን አይቼ ኢንጆይ ማድረግ ደስ ይላል። ስለዚህ ቀንህ ከዛ በኋላ ሞባይልህን ጎርኩል ችግር መጠነህ ማለት ነው። መሰረቱ ተገንብቷል። መሰረቱን ገንብተህ ነው